Hi, my name is Nagat. I am Bishop Adana's daughter, and this is a book about my dad, about his ministry from his childhood, even before I was born till now. At the end of every chapter, there are a few lessons that the reader can take from his life. So I encourage you all to read the book, and I invite you to also attend his graduation program this Sunday. Thank you. Hello, my name is Zacharias, and I'm here to introduce this new book about my dad. This is about his journey from childhood to adulthood, and now he completed his PhD, and I hope to see you on Sunday. ስሜ ከበቡሽ ገትሶ ይባላልው እንደምን አላችሁ ሰላም ናችሁ ወይ በ26 የቢሾፕ አዳና የዶክተሬቱ ምረቃና የዚህ የመጽሐፉ ምረቃ ስለሆነ ሁላችሁም መጣችሁ እንድትሳተፉ በደስታችን አብራችሁ እንድትሳተፉና እንደስታችን ተካፋዮች እንድትሆኑ ጋብዣችኋለሁ ቢሾፕ አዳና ደግሞ እንኳን ደስ ያለ እንኳን ለዛሬ ቀን ጌታ አደረሰ ይላልው ተባረኩ ስሜ ኢሳቅ ይባላል ማይንድ ሺፍት የመጽሐፉ ደራሲ እኔ ነኝ የጻፍኩበት ምክንያት በቢሾፕ አዳና አገልግሎት ኢንስፓየርድ ሆኜ ነው በጣም ከቢሾፕ አዳና ካራክተር ወይም ከኳሊቲ በጣም የሚወደው ሶስት ኪዮኖ ኳሊቲዎች አሉ አንደኛ ኮምፒተንስ ሁለተኛ ኢንቴግሪቲ ሶስተኛ ኮምፓሽን የሚለው ነው በዚህ ዘመን ብዙ ቦታዎች ላይ መጽሐፍ ቅዱስ ቃልን ወይም ወንጌልን ብዙ ሰዎች ትውስት ያደርጋሉ እና በስነ ስርዓት ብዙ ቦታ ላይ በዚህ ዘመን እንደሚታየው ብዙ ክፍተቶች አሉ በዚህ ዘመን ወንጌልን በትክክል በማስተማር ቸርቾችን ኦርጋናይዝ በማድረግ ስፔሻሊ ወንጌል አማኞች የሚለውን ጂቢሲ የሚለውን ቸርች በደቡብ አፍሪካ ፕላንት ከማድረግ እስካሁን ድረስ ብዙ ዋጋ የከፈሉ ሰው ስለሆኑ በዛ ኢንስፓየርድ ሆኜ ነው ጻፍኩት መጽሐፉን ለመጻፍ የወሰደ ታይም ላይክ 2 አመት ተኩል አካባቢ ወስደዋል መጽሐፉን ለመጻፍ ከብዙ ሰዎች ሰርቬይ ወስጄ በራሴ ኢንተረስት ነው ጻፍኩት ስለዚህ መጽሐፉን እንድታነቡ invite አረጋለሁ Greetings beloved brothers and sisters My name is Yegeta Chernet Samuel I am the son of Bishop Chernet Samuel who works with my spiritual father Bishop Ade and I was gone for 6 years and I've come back to this book being written by one of my teachers Isaac and I would like you guys to read this book. ሰላምና ጤና ለእናንተ ይሁን ይህንን ቪዲዮ ለምትመለከቱ ሁሉ ስሜ እረኛ ተገኘ ቦቴ ይባላለሁ ከወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ዛሬ ወደዚህ ብቅ ለማለት የቻልኩት የእረኛ አዴ የቤተ እምነታችን ዋና አስተባባሪ የዶክተሬት ምረቃና እንዲሁም መጽሐፍ ምረቃ ምክንያት በማድረግ ነው እንደሚታወቀውም እረኛ አዴ ከአገር ቤት ጀምሮ በአገልግሎት የቆየ በማስተባበር የቆየ የቤተ እምነታችን አስተባባሪ ሲሆን እንግዲህ እረኛ አዳና በትምህርት በኩል ከዚህ በፊት ብዙ ማየት ሲችል ለብዙዎች አብሮ ለሚያገለግሉና ቸርችን ለሚያስተባብሩ ሰዎች የመጀመሪያ እድል በመስጣት ለራሱ ሳይማር ረጅም ጊዜ ከቆየ በኋላ በጌታ እርዳታ አሁን ደግሞ የፒኤችዲ ወይም ዶክተሬት ዲግሪ ምረቃ ጊዜ መሆኑ ሁላችንም ያስደሰተ ጉዳይ ስለሆነ የአምላካችን እግዚአብሔር ስም የተባረከ ይሁን ለሁላችሁም ለማስተዋወቅ የሚፈልገው በዚህኛው ሳምንት ላይ 25 እና 26 ካርብ ጀምሮ በተለይም ቅዳሜ ማታና ይሁድ በአምልኮ ላይ የእረኛ አዳና የዶክተሬት ዲግሪ ምረቃና የመጽሐፉም ምረቃ ስለሆነ አገልጋዮች የቤተክርስቲያን መሪዎች እንዲሁም በእግዚአብሔር መንግስት ላይ አብራችሁ የምትሰለፉ በሙሉ በፕሮግራሙ ላይ በመገኘት ጌታን እንድታመሰግኑ በቤተ እምነቱም ስም በእግዚአብሔርም ስም ልናሳስባችሁ እንወዳለን ሰላምና ጤና ይብዛላችሁ ይህን ቪዲዮ ለምትመለከቱ ቅዱሳን በሙሉ ከረጅም ጊዜ በኋላ ወንድማችን ቢሾፕ ዶክተር አዳና አሸሞ ለምረቃ ዋዜማ በዚህ ሰዓት እንደ ቤተ እምነት አገልጋይ እድል አግኝቼ በመናገርበት ጊዜ ታላቅ ደስታ ይሰማኛል ቢሾፕ አዳና አሸሞ እኔ ካወቅኩበት ጊዜ ጀምሮ በትምህርትና በስብከት ብቻ ሳይሆን በማደራጀትም በሰዎች ህይወት ውስጥ ያለውን መንፈሳዊ አቅም በማት ብዙ ሰዎችን የእግዚአብሔርን ሐሳብ እንዲቀላቀሉ ጥሪያቸውን ተቀብለው እግዚአብሔርን እንዲያገለግሉ በቤተ እምነታችን ብዙ ሰዎችን
በማፍራት በሚያገኙ አጋጣሚ ሁሉ ራሱን ቤተሰቡን እየጎዳም ቢሆን የእግዚአብሔር ሐሳብ በማስቀደም ለብዙ አገልጋዮች ሞዴል አባት ነው። እንግዲህ ሁላችን ብዙዎችም እንደሚያውቁት ቢሾፕ አዳነ አሸሞ በደቡብ አፍሪካ ላይ በትምህርት አጋጣሚ በመጣበት የተበተኑ ኢትዮጵያንን በማየት ቢሾፕ ቸሬ ጋር በመሆን በዚህ በደቡብ አፍሪካ ላይ ወንጌል አማኞች ቤተክርስቲያን እንዲመሰረት ብዙ ዋጋ የከፈለ አባት ነው። በዚህ በትምህርት አጋጣሚ ብዙ እድሎችን ለወንጌል አማኞች ቤተ እምነት በመልቀቅ በሞትና በህይወት መካከል በነበረበት ህመም ውስጥ እንኳን በዚህ ለትውልድ በተገዛ በቮይስስ ህንጻ ጉዳይ ብዙ ዋጋ በመክፈል ብዙ ሰዎችን በማስተማር ለመጽሐፍ ቅዱስ ዕውቀትና ለእግዚአብሔር ቤት አገልግሎት በማብቃት በብዙ ነገር ሳይገደብ በእግዚአብሔር መንግስት ለሰዎችን ለእግዚአብሔር መንግስት ያዘጋጀ አባት ነው። ዛሬ ደግሞ እግዚአብሔር እድሉን ሰጥቶ በትውልድ መካከል ዶክተሬቱን ሊማር በመብቃቱ ታላቅ ደስታ ይሰማኛል። በዚህ መንፈሳዊ አባት የዶክተሬት ምረቃ ላይ ቅዱሳን ሁላችሁ መጥታችሁ እንድትባረኩበት አብረን እንድንደሰት በታላቅ ደስታ ጋብዛችኋለሁ። እግዚአብሔር ይባርካችሁ። የጌታ ጸጋና ሰላም ይብዛላችሁ። ይህንን ቪዲዮ የምትመለከቱ ሁሉ እኔ መጋቤ ደሳለኝ ይባላለሁ። ዛሬ እዚህ የተገኘነው ዋናው ነገር ቢሾፕ አዴ ያው በቤተ እምነታችን ከመጀመሪያ ጀምሮ በብዙ አገልግሎቶች ውስጥ ዋጋ በመክፈል በማገልገል ብዙ መንገዶችን አልፈዋል። ከኢትዮጵያም ጀምሮ የነበረውን የወንጌልን አደራ የወንጌልን አገልግሎት ይዞ እስከ ሳውዝ አፍሪካ ድረስ እስከ ዛሬ ድረስ በትጋት እያገለገለ ይገኛል። ይህም ሆኖ በሳውዝ አፍሪካ ላይ በብዙ መንገድ ደግሞ የተበተነውን ሕዝብ በመሰብሰብ እንዲሁም ደግሞ ትምህርት ቤት በመክፈት የሚሽን ስራዎችን ደግሞ በኢትዮጵያም በውጭ ሀገራት በዚህ ነገር እንዲሰራ በማድረግ ደግሞም የኦርፋንን አገልግሎቶች ሁሉ እንዲሰራ ብዙ ዋጋ የከፈለ ታላቅ አባታችን በህይወቱ ደግሞ በብዙ ምሳሌ የሚሆን ይቅር ባይና ደግሞ ያዘውን እውነት ደግሞ በመያዝ የሚንቀሳቀስ ስለሆነ በጣም የምንወደው አባታችን ስለሆነ ይህንን ደግሞ እንናገራለን። ደግሞም በዚህ ምድር ላይ ሲያገለግል በቆየ ቆይታዎች ብዙ አገልግሎቶችን ብዙ ትምህርቶችን ያው ከራሱ ይልቅ ለሌሎች በማስቀደም ብዙ አገልግሎቶችን በማገልገል ብዙ ሰዎችን አሳድጓል። ዛሬ በሳውዝ አፍሪካ የሚገኙ ብዙ መጋቢዎች በስራ ምክንያት የተበተኑትን ሁሉ ደግሞ ሰብስቦ ለዚህ ለወንጌል አማኞች ደግሞ ታላቅ አገልግሎት ያበቃ ታላቅ ሰው ስለሆነ ያው እጅግ ልናከብረው ይገባዋል። ደግሞ ይህንን ጊዜ ጌታ እድል ሰጥቶ ዶክተሬት ተምሮ ብዙ ጊዜ ደግሞ ያው ቆይቷል እየተማረ እጅግ ደስ ብሎናል። ደግሞ የዶክተሬት ምረቃ በዚህ ከ25 እስከ 26 ከቅዳሜ ምሽት እስከ እሁድ ድረስ ስላለ በርቀትም በቅርበትም ያላችሁ ሰዎች ተጋብዛችኋል። አብረን ጌታን የምናከብርበት ጊዜ ስለሆነ እንድትገኙ በጌታ ፍቅር አሳስባችኋለሁ። ጌታ ይባርካችሁ። በዚህ መስኮት የምታዩትን ሁሉ በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁ። እኔ አዳነ አሸሞ ይባላለሁ። የማገለግለው በደቡብ አፍሪካ በወንጌል አማኞች ቤተክርስቲያን ነው። ከሌሎችም ወንድሞችና እህቶች ጋር በጌታ እርዳታ መጽሐፍ ቅዱስ ጥናትን ረቂቅ የምርምር ስራዬን በዚህ ጊዜ እግዚአብሔር ረድቶኝ ጨርሻለሁ ከረጅም ዓመት በኋላ። ስለዚህም ነገር እግዚአብሔርን ላመሰግን እወዳለሁ። ሌላው በጣም ማላስበውና ያልጠበቅኩት ነገር ሆኖ ያየሁት ነገር ምንድነው? የተለያዩ ሰዎች ያንተን ባዮግራፊ የአገልግሎት ጉዞ እንድጽፍ ወደ 4-5 ሰዎች ጠይቆኛል። ከጊዜም ሁኔታ ሌላ ደግሞ እድሜም ይብሰል በዚህ ጊዜ እንኳን ታሪክ ራሴ አልጽፍም እያልኩ ዝም ብዬ ከውስጤ ጋር እየተማጎት ቆይቼ ነበረ እና በጣም በማልጠብቀው ብዙ ሰውም በማይጠብቅበት መንገድ እችን መጽሐፍ ወንድማችን ይስሐቅ ጽፎ አየሁት። ቅርብ ጊዜ ነው በደንብ የነገረኝ አላውቅም እና ሁኔታውን እንዲ ነው ብሎ ሲያብራራ አንደኛ ውስጤ ድንግጥ አለ፣ ሁለተኛ ደግሞ በጣም ደስ አለኝ። አንድን ጽሁፍ አንድ ሰው በራሱ ሲጽፍ ሁሉንም ነገር አመዛዝኖ ነው የሚጽፈውና አሁን ስለ እኔ ከረጅም ጊዜ ጀምሮ አይዛክ እንግዲህ በጣም በማልጠብቀው መንገድ ሲከታተል በነበረው በጣም አንድ ቀን ሲናገር ሰምቼ 41 ስብከቶችና ትምህርቶችን ጽፌያለሁ በማስታወሻ ስል እኔ ራሴ በጣም ለራሴም
በጣም ነው ግርም ያለኝና እና በሌላ ሰው ሲጻፍ ብዙ ነገር ያው መጽሐፉ እኔ ያልጻፍኩም ግን ስለኔ የተጻፈው ያንን ላይፍ ለመኖር በጣም እንዲፈራ በጣም እንዲያስብ የሚያደርግ ነው እና በሌላው ደግሞ ምናልባት እግዚአብሔር በዚህ ዘመን ላሉ ለወጣቶችም ከህይወቴ ምናልባት አንድ ሁለት ነገርም ሊያስተላልፍ የፈለገው መንገድ ይመስለኛል እግዚአብሔር አይዛክን ባያስነሳ እኔ ለመቼም ቢሆን ቶሎ ብዬ ምጽፍ አይመስለኝም ስለዚህ በእውነት አይዛክንም የሚለው እግዚአብሔር ያስታውስ ታሪክ አይረሳ አንተንም እንደሚያስታውስ ትውልድ እግዚአብሔር ያስነሳ ይላልው መጽሐፉን ያነበበ ሰው ሁሉ ባነበበ ቁጥር ሁሉ በእውነት ወጣት ነውና ከኔ ጋር የቀረበ ትስስር አልነበረም እግዚአብሔር ከረጅም ዓመት ጀምሮ ከ11ኛ ክፍል ጀምሮ እሱም እንደተናገረ እና በጣም ህይወቴን ይከታተል ስለነበረ ነው የጻፈውና እኔ ትልቅ እንዲያስታውል እና ቆም ብዬ ራሴን እንዲያይ አድርጎኛል ለሆነ ነገር ሁሉ እግዚአብሔርን በጣም ነው ማመሰግነው ጊዜ ያላችሁ የምትችሉ ሰዎች ቅዳሜና ይሁድ ፕሮግራሙንም ተካፈሉ በጣም አመሰግናለሁ የዛሬው ምሽት ደስ ይላል ለናመሰግን መጣና ከጠላት ተዳነኔ ቸሮ ጌታችን